እኔ ወደ ጌታ ልመጣ ስል የሰበርኩት ሲዲ 60 ዜማ ነው። እነሱ ያንን ትተው እንደ ነውር ቆጥረው ነው የመጡት። ፈራጅ ማለት ነው። የመጽሐፍ ቅዱስን እውነት ለመካድ ነው። ይሄ ሁሉ እንደነበረው እንዳለ ቃላቸው አልተቀመጠም፣ እየተበረሰ ነው የተቀመጠው። ለምን መጽሐፍ ቅዱስን መበረዝ አስፈለገ? ይሄኛው ወንድ ነው፣ እቺኛ ሴት ነች። እጅግ በጣም ያስደንቃል። ይሄ ተረት እውነት ያለው የእግዚአብሔር ቃል ላይ ነው። ሰላም በዓለም ዙሪያ ያላችሁ የዚህ የዩቲዩብ ቻናል ተከታታዮች ሁላችሁንም ሰላም እላችኋለሁ። ዛሬ ደግሞ እንደተለመደው በተለያየ ቪዲዮ ወደ እናንተ መጥቻለሁ። ይህን ዩቲዩብ ቻናል ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። እስከ መጨረሻው አብራችሁኝ ሁኑ። ዛሬ የተለያዩ ቪዲዮዎችን ይዤ ወደ እናንተ መጥቻለሁ። ወደ መጀመሪያው ቪዲዮ እንሄዳለን። እኔ ወደ ጌታ ልመጣ ስል የሰበርኩት ሲዲ 60 ዜማ ነው። 60 እለዋለሁ አልችልም። ሞክር ይለኛል ጌታ። አንዴ ይችን ግድ የለም ላውጣትና አለዋለሁ። ሞክር እሺ ደረረን በረረረ ከዛ ወዲያው እኔ ስገረማለሁ እያለቀስኩ ራሴን አገኘዋለሁ። ኪቦርድ ድሮ እዛም ዘመረው ነው እኮ የዘመርኩት ባይዘው እስከ ዛሬ ካንተ ጋር ነው የሚለው እያለቀስኩ ለሊት ወደ ቤቴ 9 ሰዓት አታየኝም ወይ ጌታ እያልኩኝ ማለት ነው። አላውቅም የትኛው ጌታ፣ ያው እኔ በማውቀው ጌታ ማለት ነው። ማለት መጽሐፍ ቅዱሳዊ የሆነውን ሳይሆን ዝም ብለን በልማድ የምንለው ግን ስለሰማኝ ሃሌሉያ ጊዜ ቆጥሮ ሰዓት ቆጥሮ እግዚአብሔር እንደተናገረው አድርጓቸዋል። ፖይንት ምንድነው ካላችሁኝ ለዚህ ለሚጠፋው ክብር፣ ለሚጠፋው ዝና፣ ለሚጠፋው ሽልማት በምን ያክል በአስደናቂ ፍጥነት፣ በአስደናቂ ጥራት፣ በአስደናቂ ጭንቀት እንዴት እንደምንሰራ ታይም ሰተን ለዚህ ነው እነዚህ የሚሮጡት ሰዎች በሙሉ ሰውነታቸውን በነገር ሁሉ ምን ይላሉ አለ ይገዛሉ። ወንድማችን ጥበቡ ወርቅዬ እያለ ያለውን ነገር ከሰማችሁት ወደ 60 ዜማ የሚሆነውን ትቼ ነው ወደ ጌታ የመጣሁት። ግን ለመተው ቀላል አልነበረም። እቺን ልስራ ስል እቺን በቃ ጨርሼ ልምጣ ስል ዜማውን ለመስራት የዓለማዊውን ዜማ ለመስራት በምታገልበት ጊዜ ውስጤ የሚሞላው መዝሙር ነው። አሁን እየዘመርኩ ያለሁት መዝሙር ያኔ እዛ ቦታ ላይ በነበርኩበት ሰዓት ውስጤን የሚሞላውን መዝሙር ነው እያለ ነው። አይታችኋል። ሰዎች ወደ ጌታ ሲመጡ ብዙ ነገር ትተው ነው። ሁሉን ትተን ተከተልን እንዳሉት የጌታ ፍቅር ሲገባችሁ፣ ክርስቶስ ሲገባችሁ አይደለም የዓለም ዝና፣ አይደለም የዓለም ነገር፣ አይደለም ዓለም ላይ ያለው ታዋቂነት ሊናፍቃችሁ ይቅርና ሁሉን ያስተታል። ያ የሞተላችሁ በቀራንዮ መስቀል ላይ ዋጋ የከፈለላችሁ የክርስቶስ ፍቅር ሁሉን ያስተዋል። እኔ ጥቤን በዛ ጊዜ በነበረው ጊዜ አቅ ነበር ምን አይነት ዋጋ እንደከፈለ። ፋይናንሻሊ በብዙ ቻሌንጆች ውስጥ አልፎ ነው ዛሬ እዚህ ጋር የቆመው። ትቶት የመጣው ዓለም አለ፣ ትቶት ለቆት የመጣው ዓለም አለ። በዛ ዓለም ላይ የነበረው ክብር፣ በዛ ዓለም ላይ የነበረውን ዝና፣ በዛ ዓለም ላይ የነበረውን ተቀባይነት ኢቭን 60 ዜማ ማለት አሁን ባለው ሁኔታ ከ5 ካሴት በላይ ነው ትቶ ጥሎ የመጣው። አንድ ጊዜም ሰይፉ ሾው ላይ ሲናገር ከሰማችሁ ስለዚህ ነገር አውርቶ ነበረ። በቃ ዓለምን ካልተውካት የሹራብ ክር እንደመሳብ ነው ሲል ነበረ። ጥቢያኒ እየጎተት ከዛሬ ነገ ብለ ይዛ ታስቀራለች። የሆነ ቦታ ላይ ቆርጠ ትተ መምጣት አለብህ። ሁሉን ትተን ተከተልን ያለው ጌታም ሲል ስለኔ አይደለም እንደነዚህ አይነት ነገር እናቱን አባቱን ራሱን ጭምር ባይክድ ነው ያለው። ለኔ ሊሆን ምን አይልም አይችልም። ክርስትና ዋጋ ይጠይቃል። ዛሬ ቆመው ዛሬ ብዙ ህዝብ ሲሰማቸው ዛሬ ብዙ ህዝብ ሰብስበው ሲያገለግሉ ስናያቸው ዝም ብለው መጥተው አይደለም እዛ ጉብ ያሉት የተቀመጡት። ብዙ ዋጋ ከፍለዋል። ብዙ መንገድ መጥተዋል። ብዙ የተውት አለ። አንዳንዶቻችንን ዛሬ የሚያጓጓንን ዛሬ ለመሆን ምን ፈልገውን በተለያየ ሶሻል ሚዲያ በቃ ለመታወቅ ምንጥረውን ያ ታዋቂነት ያ ዝነኝነት ያለበትን ዓለም ትተው ስለ ክርስቶስ ስለገባቸው እውነት ስለተቀበሉት እውነት ስለዳኑበት እውነት እነሱ ያንን ትተው እንደ ነውር ቆጥረው ነው የመጡት። እንደ ነውር ለነሱ ነውር ነው። አሁን ብዙ ሰው ለዝነኝነት ለታዋቂነት ብዙ ነገር ያደርጋል። በቃ ዝና ፍለጋ ሌላ ምንም ጥቅም የሌለው ግን ዝና ፍለጋ ብዙ ሰው ዋጋ ይከፍላል ለዝና። እንደነ ጥበቡ ወርቅዬ አይነት ሰዎች ደግሞ ያንን ዝና ያን ከፍ ያሉበትን ዓለም ያጨበጨበለቸውን ያንን ማማ ትተው ከጌታ ጋር መሆንን መርጠዋል።
የተሻለውን የመረጡት ትልቅ ነገር ነው የመረጡት። የዘላለሙን የመረጡትና ብዙ ነገር ትተው ነው እዚህ ጋር ያመጡት። ብዙ ነገር ለቀው ነው የመጡትና ዝነኝነት፣ ታዋቂነት ዋጋ የለውም። ጌታ ኢየሱስ ሲናገር በወንጌል ላይ ምን እንዳለ ታውቃላችሁ? ሰው ዓለምን ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ዓለም ሁሉ የናንተ ሆነ፣ ዝነኛ ሆናችሁ፣ የተከበራችሁ ሆናችሁ፣ ሁሉ ሲያችሁ እጁ የሚያውለበልብላችሁ የሚያጨበጭብላችሁ ሆናችሁ ግን ነፍሳችሁን ማዳን ካልቻላችሁ፣ ነፍሳችሁ ብትጎድል ምን ይጠቅማችኋል? ብዙ ዝነኞች፣ ብዙ ዓለም ላይ የምናውቃቸው ሰዎች እኮ መጨረሻቸው አላማለም። ከጌታ ጋር መሆን ይሻላል። ከኢየሱስ ጋር መሆን ይሻላል። ከኢየሱስ ጋር መሆን ያዋጣል። ሰው ዓለምን አትርፎ ነፍሱን ቢያጎድል ምንም ዋጋ የለው። ዓለም የናንተ ሆና እዚህ ምድር ላይ የምትመኙት የምታዩት ነገር ሁሉ የናንተ ሆና ነፍሳችሁ ግን ከጎደለች፣ ነፍሳችሁ ግን ወደ ሲኦል የምትሄድ ከሆነ፣ ነፍሳችሁ ግን ወደ ሞት የምትነዳ ከሆነ ምን ይጠቅማችኋል? እኔ ልንገራችሁ፣ ከኢየሱስ ጋር መሆን ከዝነኝነትም ዓለም ላይ ካለውም ጭብጨባ በላይ ነው። ነፍሰን ጠበቃ አለን። እሺ፣ እሱም ጻድቅ የሆነ ኢየሱስ ክርስቶስ። ጥሩ ነው። በመጀመሪያ ደረጃ ጠበቃ ስለሚለው ልንገርሽ። በእንግሊዝኛው አጠራር ዘ ኤፒስትል ኦፍ ጆን የዮሐንስ መልእክት ማለት ነው። ቻፕተር 2 ምዕራፍ 2 ማለት ነው። ቨርስ 1 ከቁጥር 1 ማለት ነው። እዚህ ላይ እንዳነበባችሁት ዮሐንስ ምንድነው የሚለው? My little children, I'm gonna write to you. If there are any one of you who sin, we are advocate with the Father, Jesus Christ the righteous. እኛ በአብ ዘንድ አድቮኬት ፈራጅ ነው ያለን ነው የሚለው። አማላጅ አይደለም። ለመጀመሪያ ጊዜ የተተረጎመው እንግሊዘኛ እንኳን ነው የሚለው። ስሙ ቪዲዮ ላይ እመለሳለሁ። አድቮኬት የሚለውን የእንግሊዘኛ ወርድ ፈራጅ እያለ እየፈታ ነው። እዚህ ጋር ያለው መምህር አድቮኬት የሚለውን መጽሐፍ ቅዱስ ላይ ጠበቃ አለን የሚለውን በአብ ዘንድ ጠበቃ አለን የሚለውን ዮሐንስ የጻፈልንን መልእክት ጠበቃ የሚለውን ፈራጅ እያለ ነው። በምን እንዳገናኘው ደግሞ ቀጥሎ ታያላችሁ። እንዴት አድቮኬት ፈራጅ እንደሆነ እሱ በሚለው ትርጉም አድቮኬት የሚለው ቀጥተኛ ትርጉም ተከራካሪ ጠበቃ ሆኖ ሳለ እሱ ግን ፈራጅ አለን እያለ ነው። እስቲ እንከተለው። አድቮኬት ማለት ጠበቃ ሲሆንና ሎየር ማለት ጠበቃ ሲሆን ይለያያል። ስለዚህ ወደ አማርኛ የተተረጎመው ሎየር የሚለው ሳይሆን ምን የሚለው ነው? አድቮኬት የሚለው። ሎየር ጠበቃ ከሆነ መከራከርና መወሰን አይችልም። ግልጽ ነው። አድቮኬት ግን ጠበቃ ሲሆን በህግ ማስረጃነት ተንትኖ ራሱን የሚፈርድ ማለት ነው። አንዳንድ ሀገሮች ላይ ኢትዮጵያ ሀገራችን እንዳጋጣሚ ሆኖ እንደዚህ አይነት ስነ ስርዓት የለም። ሌሎች ሀገሮች ላይና ዮሐንስ ይህንን መልእክቱን የጻፈበት ሀገር ጠበቆች ምኖች ናቸው? ዳኞችም ናቸው። ዳኛ የለም። ግልጽ ነው። አድቮኬት ስለሚል ቋንቋው በመጀመሪያ ይህንን በምንድን ነው ፈራጅ አለ ነው የሚለው። ኃጢአትን እንኳን ብታደርጉ በአብ ዘንድ በመጀመሪያ መጽሐፍ ቅዱሱ ምን አለ? ልጆች ሆይ ኃጢአትን እንዳታደርጉ ተጠንቀቁ አለ። ኃጢአትን ብታደርጉ ግን ይፈረድባችኋል አይደል እንዴ? መሆን ያለበት አይደል እንዴ? እንዳታደርጉ ብሎ ካደረጋችሁ ትቀጣላችሁ ነው። ስለዚህ ጠበቃው ፈራጅ ማለት ነው። እየሰማሽ ነው እህቴ? ከመጽሐፍ ቅዱስ ከገጸ ንባቡ ጋር እንደሄደልሽ ነው። ስለዚህ ጠበቃ ማለት እዚህ ላይ አሁን የዘመኑን ቋንቋ እርሹ። አንደኛ እንግሊዘኛ ካወቅሽ እንግሊዘኛውን ሪፈር አድርጊው ቤት ሄደሽ ሎየር አይልም የሚለው ምንድነው? አድቮኬት ነው የሚለው። አድቮኬት ደግሞ ህግና ደንብን ጠቅሶ ራሱን የሚፈርድ ጠበቃ ራሱ ፈራጅ ሲሆን ጉዳዩን የሚያስፈጽመው የበላይ የመንግስት አካል ነው። ስለዚህ ገጸ ንባቡ የሚስማማው ከላይ ጀምሮ ኃጢአት አታድርጉ፣ ኃጢአትን ካደረጋችሁ በአብ ዘንድ ፈራጅ ማለት ነው፣ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። ይፈርድብናል፣ ኃጢአትን አታድርጉ ነው ገጸ ንባቡ። በሁለተኛ ደረጃ ማብራሪያው እችን ገጸ ንባብ እየተደማመጥን ከጊዜ በኋላ መጽሐፍ ቅዱሱ ላይ ግዕዙንና ግሪክኛውን ብታነቡ ጠበቃ የሚለው ወይንም ፈራጅ የሚለውን ጠበቃ የሚለው
ኢየሱስ ክርስቶስን አይደለም። ማንም ነው? መንፈስ ቅዱስን ነው። አማርኛውን መቼም እኛ ብናዘጋጀው እነዚህ ስፖንሰር የሆኑ ሰዎች ትንሽ እየደባለቁ አሳተሙብን። አሁን ቀስ ብለን እያስተካከልን ነው። ቅዱስ ሲኖዶሱ አስተካክሎት እርማት ተደርጎበት በግዕዙ መሰረት ታትሟል። አሁን መጣነብልኝ። ስለዚህ ኢየሱስ ክርስቶስ ሳይሆን ጠበቃ የተባለው እሱ ላይ ማን ነው? መንፈስ ቅዱስ ነው። የዮሐንስ ወንጌል ምዕራፍ 16 ከቁጥር 8 እኔ ብሄድ ግን እርሱን እልክላችኋለሁ። ይኸውላችሁ ይሄን ሁሉ የሚጋጋጠው ይሄን ሁሉ የሚወጣው የሚወርደው አድቮኬት የሚለውን ጠበቃ የሚለውን የኢየሱስ ክርስቶስ በእኛ ኃጢአት በእኛ በደል ጠበቃ መሆኑን ለመቀየር ለመካድ ነው። እንዴት ሰው እውነትን ለመካድ ይሄ ሁሉ ቦታ ይወጣል ይወርዳል? እስቲ ይህንን የምትከታተሉ ሰዎች ኢቭን የመጽሐፍ ቅዱስ ዕውቀት እንኳን ባይኖራችሁ አድቮኬት ማለት ጠበቃ ማለት ነው፣ ተከራካሪ ማለት ነው። ሄዳችሁ እንግሊዘኛውን ማየት ትችላላችሁ። እሱ እንደሚለው አድቮኬት ማለት ጠበቃ ነው። ጠበቃ ሆኖ ራሱ ተከራክሮ ራሱ የሚፈርድ ምን ማለት ነው? እስቲ ያስቡት። ራሱ ተከራክሮ ራሱ የሚፈርድ በውጭ ሀገር አለ እሱ ሲናገር። ይሄ መጽሐፍ ቅዱስ በተጻፈበት ሀገር ጠበቆች ዳኛም ናቸው። ራሳቸው ይከራከሩና መጨረሻ ላይ ራሳቸው ይፈርዳሉ። ምን አይነት የሕፃናት ጨዋታ ነው? ይሄ መምህር ይሄን ሁሉ ቦታ የሚወጣው የሚወርደው ኢየሱስ ክርስቶስ ጠበቃ አይደለም። ዮሐንስ ከአብ ዘንድ ጠበቃ አለልን ብሎ ኢየሱስን ያስቀመጠውን ኢየሱስን እሱ አይደለም ለማለት የመጽሐፍ ቅዱስን እውነት ለመካት ነው ይሄ ሁሉ ተውረድ። በቃ መጽሐፍ ቅዱስ አለ ኢየሱስን ጠበቃ ካለው መቀበል። መጽሐፍ ቅዱስም አድቮኬት ያለው ጠበቃ ያለው ኢየሱስ ስለኛ ስለሚከራከር፣ ስለ በደላችን ስለሚታይልን፣ ስለኛ ኃጢአት ስለኛ በደል ስለሚታይ የክርስቶስ ኢየሱስ ደም ዛሬም ከኃጢአት ስለሚያነጻ ኃጢአት ውስጥ ገብተን በደል ውስጥ ገብተን የሚያነጻን በአብ ፊት የሚታይልን የልጁ የኢየሱስ ክርስቶስ ደም ስለሆነ ነው። ሐዋርያው ዮሐንስንም መልእክቱን የጻፈልንንም ለማረም እየተነሳ ነው። ኢየሱስ ሳይሆን መሆን የነበረበት መንፈስ ቅዱስ ነው እያልክ ነው። ምን አይነት ድፍረት ነው? ምን አይነት ክህደት ነው? ምን አይነት ትርጉም ነው? እንደዚህ አይነት ትርጉም። ስለዚህ ወገኖች ሆይ አትታለሉ፣ አትሸወዱ። ኢየሱስ ክርስቶስ ጠበቃችን ነው። ኢየሱስ ክርስቶስ አማላጃችን ነው። እሱ እንዳለው እየተስተካከለ ነው። ሲኖዶሱ እያረመው ነው አንዳንድ ነገሮችን ከመጽሐፍ ቅዱስ ላይ ባይዘው ከዚህ ጋር ተያይዞ ሌላም ነገር እያረሙ ነው። አማላጅ የሚለውንም እስቲ ስሙት። ይሄን ቪዲዮ እዩ። ፕሮቴስታንቶቹ አስቸግረውናል። ለምን? እንዴት አስቸገሯችሁ እንዴ? እዚህ የሚያማልዳል፣ እዚህ የሚያማልዳል። ምንድነው ልዩነታችሁ አሉን። ስለዚህ ብዙ ኦርቶዶክስ አረ ልዩነት ያለው እውነትም እያለ ወደ እነሱ ይዶብናልና የሆነ መላ መፈጠር አለበት ተባለ። እንግዲህ ህዝቡን ከፕሮቴስታንት ለመታደግ መጽሐፍ ቅዱስን መበረዝ የግድ አስፈላጊ ሆኖ ተገኘ ማለት ነው። ህዝብ እንደሚመቸው መጽሐፍ ቅዱስ ሊሆን አይችልም። ልንገራችሁ፣ ህዝብ ካልተመቸው ጥሎ ይሂድ እንዴ። ከተቻለ መስበክ ነው። ከተቻለ የእግዚአብሔር ቃል ትክክል እንደሆነ በነቢያት በሐዋርያት የተሰበከው የእውነት ቃል እንደሆነ መናገር ነው። ያ ካልተመቸው ግን ምንም ማድረግ አንችልም። ሊጠፋ የተዘጋጀ ህዝብ እስከሆነ ድረስ አይደለም እንዴ? ከዚህ ውጭ ሌላ ምንም አማራጭ የለም። ምን ይሻላል ታዲያ? ህዝብ ከምናጣ መጽሐፍ ቅዱስን ቃሉን እንቀይረው። ያማልዳልን፣ ይፈርዳል። እንደዚህ ሊሆን አይችልም። እንደዚህ አድርገው ነው ይህን መጽሐፍ ቅዱስ ያዘጋጁ። የመጀመሪያው 80 አሃዱ የተባለው መጽሐፍ ቅዱስ ወይቷቀስ በእንቲአነ የሚለውን ስለኛ የሚማልደው ይላል። ሮሜ ምዕራፍ 8:34 ላይ ያለውን ማለት ነው። ቅድም ያያችሁት ቪዲዮ ላይ መምህሩ ያለውን ሰምታችኋል። ሲኖዶሱ ተመካክሮ አንዳንድ መጽሐፍ ቅዱስ ላይ ያለውን ነገር እያስተካከለ ነው። ቅድም ጠበቃ የሚለውን ነገር ፈራጅ በሚለው እየተካ ነው። ዮሐንስ መልእክት ላይ ያለውን በአብ ዘንድ ጠበቃ አላችሁ እሱም ኢየሱስ ክርስቶስ ነው የሚለውን ጠበቃ የሚለውን ቃል ሲኖዶሱ እየተመካከረ አንዳንድ መጽሐፍ ቅዱስ ላይ ያለውን ነገር እያስተካከለ ነው ሲል ሰምታችኋል መምህሩ። አሁን ደግሞ እኚህ መምህር እያሉ ያሉት ጴንጤዎች ስላስቸገሩን ሰዎች ወደ መናፍቃን እየሄዱ ስለሆነ ወደ ጴንጤ እየሄዱ ስለሆነ ኢየሱስ ክርስቶስ ስለናንተ የሚማልድ ነው የሚለውን ይፈርዳል በሚለው መተካት አለበት ብለው ተነጋግረው ለህዝቡ የማይመች ስለሆነ ለያዙት የእምነት አቋም ለያዙት ሃይማኖት የማይመች ስለሆነ ያማልዳል የሚለውን ይፈርዳል በሚለው ተኩት። እጃቸው ላይ ያለ መጽሐፍ ቅዱስ አለ ሮሜ 8 ላይ ያለውን ስለኛ የሚማልደው ኢየሱስ ክርስቶስ ነው የሚለውን ቃል የሚፈርደው በሚለው ተክተውታል።
ግሪኩ ላይ ሄዳችሁ ብታነቡት መጽሐፍ ቅዱስ አዲስ ኪዳን የተጻፈው በግሪክ ነው፣ የሮሜ መልእክት የተጻፈው በግሪክ ነው የሚለው የሚማልደው ነው እንጂ የሚፈርደው አይልም። ማን ስለሆናችሁ ነው ጳውሎስን እያረማችሁ ያላችሁት? ማን ስለሆናችሁ ነው ሐዋርያው ዮሐንስን እያረማችሁ ያላችሁት? ጠበቃ ያልከው ትክክል አይደለም። ኢየሱስ ሳይሆን ጠበቃ መንፈስ ቅዱስ ነው አለ የቅድሙ መምህር። አሁን ደግሞ እዚህ ጋር የሚማልድ የሚለው ትክክል አይደለም፣ የሚፈርደው ነው የሚለው ብላችሁ እየሰረዛችሁ ነው። ሐዋርያው ጳውሎስንም ሐዋርያው ዮሐንስንም እያረማችሁት ነው። ይሄ ልክ አይደለም። ዓለም ያለ ኢየሱስ ክርስቶስ ቤዛነት፣ ያለ ኢየሱስ ክርስቶስ አማላጅነት፣ ያለ ኢየሱስ ክርስቶስ ጠበቃነት አይድንም። እውነቱ ይሄ ነው። በቃ መጽሐፍ ቅዱስ የሚለው ነው እውነት። ኢየሱስ እንዳለው በዮሐንስ ወንጌል ላይ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ያለው። በቃ አርነት የሚያወጣን እውነት ነው። የትኛው እውነት? መጽሐፍ ቅዱስ ላይ በቃሉ የተቀመጠው። እኛ ወደ እግዚአብሔር ቃል እንሄዳለን እንጂ እኛ ለእግዚአብሔር ቃል እንገዛለን እንጂ እንዴት ነው ቃሉን ለኛ በሚመች እየሰረዝን እየደለዝን የምናስተካክለው? ለአንድ ሃይማኖት፣ ለአንድ ወገን፣ ለአንድ እምነት ተከታይ በሚሆን ሁኔታ መጽሐፍ ቅዱስ መበረዝ የለበትም፣ ትክክልም አይደለም። ቅድም ወንድማችን እንዳለው እዛ አድቮኬት የሚለውን የሚፈታው ሰውዬ እንዳለው ይህንን መጽሐፍ ቅዱስ አለ እንድንተረጉም ስፖንሰር ያደረጉን ሰዎች አንዳንድ ተጽዕኖ ስላደረጉብን ነው ቃላት የገቡት አለ። ምንም ችግር የለውም። በአማርኛው ላይ ትርጉም ላይ ተጽዕኖ ካለው ወደ ኦሪጂናሉ እንሂድ፣ ወደ ግሪኩ እንሂድ። አዲስ ኪዳን የተጻፈው በግሪክ ስለሆነ እንሂድና የግሪኩን ትርጉም እንሂድ። የሚናገረው ጠበቃ ነው በግሪክም፣ አማላጅ ነው በግሪክም። ምን ስለሆነ ነው ወደ አማርኛው ስናመጣው ለዚህ ዘመን በሚመች ሁኔታ የምናረመው? ስለዚህ ትክክል አይደለም። ይህንን የምትሰሙ የምትከታተሉ ወገኖች እውነት አንድ ነው። እውነት ደግሞ አርነት ያወጣል። እርሱም ኢየሱስ ክርስቶስ ነው። አንድ ሰሞን አይታችኋል። ያለ ቅድስት ድንግል ማርያም አማላጅነት ዓለም አይድንም የሚል በየታክሲው ላይ። በእርግጥ በኦርቶዶክስም ያሉ ሰዎች ይህንን ተቃውመውታል። አያችሁ፣ አንዳንድ ጽንፎች፣ አንዳንድ ነገሮች መጨረሻቸው ትክክል አይደለም። ዓለም የማይድነው ያለ ኢየሱስ ክርስቶስ ቤዛነት። እስቲ ያስቡት፣ ኢየሱስ ክርስቶስ መጥቶ ቤዛ ባይሆን ኖሮ ጻድቃን ቅዱሳን ያማልዱናል ያድኑናል ምንላቸው እኮ ኢየሱስ ክርስቶስ ሲኖር ነው፣ የመስቀሉ ስራ ሲኖር ነው ኢቭን ዋጋ የሚኖራቸው። ትክክል ነው ትክክል አይደለም የሚለው ላይ እንመለሳለን። ስለዚህ እውነቱ አንድ ነው። እውነት ኢየሱስ ክርስቶስ ነው። መጽሐፍ ቅዱስን በመበረዝ መጽሐፍ ቅዱስን በመደለዝ የሚመጣ ትክክለኝነት የለም። እኛ ወደ መጽሐፉ እንመጣለን እንጂ መጽሐፉን ሰርዘን ደልዘን ወደኛ ሃይማኖት ወደኛ እውነት አንጎትተውም። ኢቭን ቀጥሎ ያለውን ቪዲዮ ስሙ፣ እንዴት እንደተሰረዘ እንዴት እንደተስተካከለ ቀጥሎ ያለውን ቪዲዮ ስሙ። በ2000 ዓመተ ምህረት ላይ የተጻፈው ደግሞ ስለኛ የሚፈርደው ይላል። ስለዚህ ቤተክርስቲያኗ 2000 ዓመት ስትመራበት የነበረውን ቃል አሁን 2000 የዛሬ 4 ዓመት ማለት ነው የዛሬ 4 ዓመት ይፈርዳል ብላ ቀየረችው። ቤተክርስቲያኗ የምታምነው ይማልዳል ስለኛ የሚማልደው በሚለው ነበር የምታምነው ቤተክርስቲያኗ። የቤተክርስቲያን ልጆችኛ ይህን ጥያቄ ስናነሳ መጽሐፍ ቅዱስን ወደ መበረዝ ገቡ መሪዎች። በኩረ ጽሑፉ ይልና ወይም ግሪኩ ስለኛ የሚማልደው ነው የሚለው ይላል፣ የሚፈርደው አይልም። ይህ ማለት ምን ማለት ነው? ጳውሎስ ብዕሩን አንስቶ ሲጽፍ በግሪኩ ምን ብሎ ነው የጻፈው? ስለኛ የሚማልደው ብሎ ነው የጻፈው ማለት ነው። ወይም የግሪኩ ትርጓሜ ይሄንን ነው፣ የሚማልደው የሚለው ነው የሚሰጣው። የግሪኩን ቃል እየተናገርኩ አይደለም ያለው፣ ግሪኩ ሲተረጎም ነው የሚለን የሚማልደው ይላል ብሎ ነው ያስቀመጠው። እዚህ ላይ የብፁዕ ቅዱስ አቡነ ጳውሎስ ስም ነው ያለው። ይሄ መቅድም በሳቸው ከተጻፈ በኋላ መቅድሙ ልክ እንደሚሄኛው እንደ አቡነ ተክለ ሃይማኖት ከተጻፈ በኋላ አባ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ብሎ ከነማዕርጋቸው ተጽፏል። ቀጥለን ስንገባ የብሉይ ኪዳን አዲስ ኪዳን መጻሕፍት እንደምታዩት ያለምንም ልዩነት የብሉይ ኪዳን አዋልድ መጻሕፍት ተሰባጥረው ውስጥ ለውስጥ ገብተው ያለ ልዩነት ገብተው ተቀምጠዋል። ገብተው ሲቀመጡ ደግሞ እንደነበረው እንዳለ ቃላቸው አልተቀመጠም፣ እየተበረዘ ነው የተቀመጠው። እየተበረዘ
እዚህ ጋር ጥያቄ ማንሳት ተገቢ ነው። ለምን መጽሐፍ ቅዱስን መበረዝ አስፈለገ? ለምን አንዳንድ ቃላቶችን ከመጽሐፍ ቅዱስ ውስጥ ማውጣት አስፈለገ? መጽሐፉ ነው ልክ ያልሆነው? እናንተ ናችሁ ልክ ያልሆናችሁት። ሐዋርያው ጳውሎስ ነው ልክ ያልሆነው? እናንተ ናችሁ ልክ ያልሆናችሁት። ሐዋርያው ዮሐንስ ነው ልክ ያልሆነው ወይስ እናንተ ነው ልክ ያልሆናችሁት? እነሱ ተሳስተው ነው ወይ መጽሐፍ ቅዱስን እያረማችሁ ያላችሁት? ጳውሎስ ተሳስቶ ነው የሚያማልደው ያለው? ፈራጅነት የሚለውን ጳውሎስ በራሱ ሐሳብ ነው አማላጅ በሚለው የተካው? ዮሐንስ ጠበቃ የሚለውን ኢየሱስ ክርስቶስን መንፈስ ቅዱስ ጠበቃ መሆን ሲኖርበት ተሳስቶ ነው ኢየሱስ ክርስቶስን ጠበቃ ያደረገው? እነሱ ሐዋርያቶች ስለተሳሳቱ ነው አሁን መጽሐፍ ቅዱስን እየበረዙ ያሉ አባቶች መጽሐፍ ቅዱስ ላይ ያለውን ቃል ለነሱ ሃይማኖት በሚመቻቸው መልኩ እየበረዙ ያሉት? ይህን ጥያቄ መጠየቅ አለባችሁ። እኔ ግን ልንገራችሁ፣ እውነት የእግዚአብሔር ቃል ነው። የእግዚአብሔር ቃል አርነት ያወጣል። ኢየሱስ ክርስቶስ አማላጅ ነው። ኢየሱስ ክርስቶስ ጠበቃችን ነው። ይሄ እኔ ስላልኩት ሳይሆን ሐዋርያቶች ያስተማሩት የገለጡት እውነት ነው። አበቃ። ከዚህ እውነት ወዴትም መሄድ መሸሽ አይቻልም። አሁን ካጠገብ የሚገኙት ሁለቱ ድንጋዮች በቅዱሳን አላምን ብለው ድንጋይ የሆኑ ናቸው። እጅግ በጣም የሚያስገርም እጅግ በጣም የሚያስደንቅ ከመቶ ክፍለ ዘመን በፊት ሙሽሪት ድንጋይ በምትባል መለስተኛ መንደር ውስጥ የሚገኙ እጅግ በጣም የሚያስደንቅ ናቸው። እነዚህ እንደምታያቸው ይሄኛው ወንድ ነው፣ እቺኛዋ ሴት ነች። እጅግ በጣም ያስደንቃል። በቅዱሳን እንመን፣ ቅዱሳኖች ያማልዳሉ። እነዚህ ድንጋዮች ወንድና ሴት ናቸው። ድንጋይ ከመሆናቸው በፊት ሰው ነበሩ። ድንጋይ የሆኑበት ምክንያት ደግሞ በቅዱሳን አላምንም ብለው ነው አለና መጨረሻ ምን እንዳለ ስሙማ፣ እንደነዚህ ድንጋይ እንዳትሆኑ በቅዱሳን እመኑ አለ። በሱ ቤት እያስፈራራ ነው። ይሄ እኮ ተረት ተረት ነው፣ ምንም አይነት እውነታ የሌለው አይደለም። ሰው በቅዱሳን አላምንም ብሎ በእግዚአብሔር አላምንም ብሎ ኤቲስት ሆኖ እግዚአብሔር የለም ብሎ በህይወት ይኖራል፣ ይገባል፣ ይወጣል። ድንጋይ የሆነ ሰው የለም። በኢየሱስ ክርስቶስ አላምንም፣ ኢየሱስ ክርስቶስ ሰው ነው፣ እንደኔ ይበላል ይጠጣል፣ መለኮት አይደለም ብሎ ሰው ገብቶ ይወጣል። አያችሁ፣ እያስፈራሩ። አሁን ይሄንን አይቶ ብዙ የሚፈራ ሰው አለ። ብዙ ቅዱሳንን የሚያምን ሰው፣ ብዙ ቅዱሳንን የሚያመልክ ሰው አለ። እኔ ልንገርህ፣ ባታመልካቸውም ድንጋይ አትሆንም፣ ባታመልኪያቸውም ድንጋይ አትሆንም። ቅዱሳን የሚሏቸው እንግዲህ በነሱ ሃይማኖት በነሱ ዶግማ ውስጥ ቅዱሳን ተብለው የተዘረዘሩትን ካላመናችሁ እንደዚህ ድንጋይ ትሆናላችሁ እያለ ነው። አይደለም፣ እውነቱ ይህ አይደለም። ሰው ማመን ያለበት በኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ አዳኝነት ነው። በቅዱሳን ምን ብለን እንመን? አዳኝ ናቸው ብለን እንመን? ስለኔ ሞተዋል ብዬ ልመን? ከሙታን ተነስተዋል ብዬ ልመን? ስለኔ ቅድም እንደተባለው ጠበቃ ናቸው አማላጅ ናቸው ብዬ ልመን? መጽሐፍ ቅዱስ በቅዱሳን እመኑ ይላል። የትኛው ጋር ነው ሐዋርያው ጳውሎስ በኔ እመኑ? የትኛው ጋር ነው ሐዋርያው ጴጥሮስ በኔ እመኑ ያለው? ቅዱሳን ተብሎ መጽሐፍ ቅዱስ ላይ የተዘረዘሩ አባቶች አሉ፣ ሐዋርያቶች አሉ፣ ወንጌላውያን አሉ። ከነሱ በአንዳቸውም እመኑ አይልም። ጌታ ራሱ መጥቶ ያለው በእኔ እመኑ ነው ያለው። ሐዋርያቶችም ያሉት በእርሱ እመኑ ነው ያሉት እንጂ ቅዱሳን ስላላመናችሁ እንደነዚህ ድንጋይ ትሆናላችሁ። እነዚህ ድንጋዮች ከ100 ዓመት በፊት ሰው ነበሩ፣ በቅዱሳን አናምንም ሲሉ ድንጋይ ሆኑ እያለ ነው። ይሄ ተረት ተረት ነው። እውነት ያለው የእግዚአብሔር ቃል ላይ ነው። እውነቱ ምንድነው? ኢየሱስ ክርስቶስን ማመን ያድናል።